ማሳሰቢያ እዚህ ቪዲዮ ላይ ያሉት ገጸ ባህሪያቶች ለትምህርታዊ ዓላማ ታስበው ስዕላዊ በሆነ መንገድ የተዘጋጁ እንጂ መጽሐፍ ቅዱስ ላይ የተገለጹት ትክክለኛ ማንነቶች ናቸው ማለት አይደለም። አዳምና ሔዋን አትብሉ የተባለውን ዕፀ በለስ በልተው በጥፋታቸው ከተረገሙና ከገነት ከተባረሩ በኋላ እግዚአብሔርን ያህል ጌታ ገነትን ያህል ቦታ በማጣታቸው በሰሩት ኃጢአት ተጸጽተው እግዚአብሔር እንዲምራቸው ጸሎትን ያዙ። እግዚአብሔር አምላክም ጸሎታቸውንና ልመናቸውን ሰምቶ እንደሚምራቸው ቃል ኪዳን ገባላቸው። ቃል ኪዳኑም ከልጅ ልጅ ተወልጄ ከ5500 ዘመን በኋላ አድንሃለሁ የሚል ነበር። ከ5500 ዘመንም በኋላ የሰው ልጅ በተስፋ ይጠባበቅ የነበረው ቃል ኪዳን መፈጸሚያው ደርሶ ነቢያት በትንቢታቸው እንደገለጹት በቤተልሔም ከተማ የዓለሙ ቤዛ የነገሥታት ንጉሥ የጌቶች ጌታ መድኃኔ ዓለም ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም በድንግልና እንደተጸነሰ በድንግልና ተወለደ። ሕፃኑም በከብቶች በረት በተወለደ ጊዜ አንድ የተለየች ኮከብ ወጣች። ስለ ኮከቧም ከክርስቶስ ልደት ከ2000 ዓመታት በፊት ይኖር የነበረው አይሹር አንደኛ ወይም ዘረዳሸት የተባለው የኢትዮጵያና የመካከለኛው ምስራቅ ንጉሥ እግዚአብሔር ሰው እንደሚሆን ራእይ አይቶ በትንቢት ተናግሮ ነበርና ባየውም ራእይ መሰረት ለሕዝቡና ለመኳንንቱ በጽሑፍ መልእክቱን አስተላልፏል። ያስተላለፈውን መልእክት እንዲህ ይል ነበር። ከጠዋቱ ልክ ፀሐይ እንደወጣች በ3 ሰዓት ላይ ጅራቱ 13 ክንድ የሚያህል 7 ኅብረ ቀለማት ያለው እጅግ የሚያምር ጅራታማ የሆነ ኮከብ ከምስራቅ በኩል ሲወጣ ከታየና ከሕያው አምላክ ለማየት ከተፈቀደላቸው ሰዎች ብቻ ካዩት የዓለም ብርሃንና መድኃኒት የሆነው ከድንግል የመወለዱ ምልክት ነውና በፍጥነት ሳይጠራጠሩ ወርቅ፣ ዕጣንና ከርቤ ገጸ በረከት ወይም እጅ መንሻ የሆነው ዘንድ ይዘው ከብዙ ሰራዊት ጋር ኮከቡን ይከተሉት፣ እየመራም ከቦታው ያደርሷቸዋል ብሎ በመጽሐፈ ምስጢር ዘአዶናይ ራፋኤል ላይ አጽፎ ነበርና ንጉሠ ነገሥት አይሹር አንደኛ ይህንን ትንቢት ከተናገረና ካጻፈ ከ2000 ዓመታት በኋላ ያ በትንቢት የተነገረለት ኮከብ እውነትም ከምስራቅ በኩል ሲወጣ ታየ። በዚህም ጊዜ ልክ ንጉሠ ነገሥት አይሹር እንደተናገረው እግዚአብሔር የፈቀደላቸው ሰዎች ብቻ ኮከቡን አዩት። እነርሱም 3 ታላላቅ ነገሥታት ነበሩ። ስማቸውም ሰብአ ሰገል በመባል ይታወቃል። ሰብአ ሰገልም ኮከቡን እንዳዩ የአይሁድ ንጉሥ የሆነው ኢየሱስ ክርስቶስ መወለዱን አውቀው ወዲያውኑ ተነስተው ጉዞ ጀመሩ። በዚያችም ኮከብ እየተመሩ ኢየሩሳሌም ለመድረስ 2 ዓመት ፈጀባቸው። በኮከብም እየተመሩ መጥተው በድንገት ኢየሩሳሌም በመግባት ከተማይቱን አስጨነቋት። የኢየሩሳሌም ንጉሥ የነበረው ሄሮድስም ከነሰራዊቱ ተሸበረ። ሰብአ ሰገልም በትንቢቱ መሰረት በኮከቡ እየተመራን ነውና የመጣ ነው፣ የአይሁዶች ንጉሥ የተወለደው በየትኛው የይሁዳ አውራጃ ነው በማለት ሄሮድስን ጠየቁት። ይህን ጊዜ ሄሮድስ ከኔ በላይ ንጉሥ ማን መጣብኝ ብሎ ይበልጡኑ ተሸበረ። ከዚህም በኋላ የካህናት አለቆችና የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሺም፣ ሕዝቤን ከእስራኤል የሚጠብቅ መስፍን ከአንቺ ይመጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን በጥንቃቄ ከእነርሱ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለት ዘንድ መጥታችሁ ንገሩኝ አላቸው። ሄሮድስ ግን በአፉ እንዲህ ቢልም በልቡ ግን የሚቀናቀነኝን ንጉሥ ያለበትን ቦታ ባወቅኩ ሰዓት እገድለዋለሁ ብሎ አስቦ ነበር። ሰብአ ሰገልም ንጉሡን ሰምተው ከእርሱ ተለይተው ሄዱ። እነሆም በምስራቅ ያዩት ኮከብም እነርሱን መምራቱን ቀጥሎ
ሕፃኑ ባለበት ቦታ ላይም ቆመ። በዚያም ቦታ ሰማያዊው አምላክ ምድራዊ ሰው ሆኖ ከቅድስት ድንግል ማርያም በተዋሕዶ ፍጹም አምላክ ፍጹም ሰው ሆኖ በከብቶች በረት ተወልዶ በእናቱ እቅፍ ሆኖ አገኙት። እነርሱም ሕፃኑን ከቅድስት ድንግል ማርያም ጋር ሆኖ ባዩት ጊዜ እጅግ ተደሰቱ። በፊቱም ወድቀው ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ፣ ወርቅ፣ ዕጣን፣ ከርቤም አቀረቡለት። ወርቁም ለመንግስቱ ሲሆን የነገስታት ንጉሥ መሆኑን ለመግለጽ ነው። ዕጣኑ የካህናት ሁሉ አለቃ ኢየሱስ ክርስቶስ መሆኑን ለመግለጽ ነው። ከርቤው ደግሞ የሰው ልጆችን ለማዳን እንደሚሞት ለመግለጽ ነው። ሰብአ ሰገልም ለማረፍ ተኝተው ሳሉ የእግዚአብሔር መልአክ በሕልም ተገልጦላቸው ንጉሥ ሄሮድስ ሕፃኑን ሊገድለው እንደሚፈልግ አስረድቷቸው ወደ ሄሮድስም እንዳይመለሱ አዘዛቸው። እነርሱም ይህንን ተረድተው እግዚአብሔርን እያመሰገኑ በሌላ መንገድ ወደ ሀገራቸው ተመለሱ። ውድ ኦርቶዶክሳውያን የዚህ ዩቲዩብ ቻናል ዓላማ ኢትዮጵያውያን ላይ በተለይም ሕፃናት ላይ በፊልምና በዘፈን የሚጫኑብንን አሉታዊና መጥፎ የሆኑ ተጽዕኖችን ለማስቀረትና ዘመኑ በሰጠን ቴክኖሎጂ በኤአይ በመታገዝ የመጽሐፍ ቅዱስ ታሪኮችን በ3D አኒሜሽን ሕፃናትንም ሆነ ማንኛውንም ሰው በሚስብና በሚያዝናና መልኩ በማቅረብ በፊልም በመዝሙርና በሌሎችም ማስተማሪያ መንገዶች በመጠቀም ኦርቶዶክሳዊና ስርዓታዊ የሆነ ማንነትን መገንባት ነው። እናንተም ይህንን ዓላማ እንድናሳካ በቻላችሁት አቅም አግዙን። ሰብስክራይብ በማድረግም ይደግፉን። ሐሳብ አስተያየታችሁን በኮሜንት ሴክሽን አጋሩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።